እርሽም ጠላሽም የለም ስሚኝ እናቱ ቤት ሄጄ ያለበት ሄጄ ድረስ ሁሉንም ነገር እነግረዋለሁ ሹን የነገርኩሽ የሆንሽውን የነገርኩሽ በቃ አንቺ ለገንዘብ ብለሽ እዚህ ስትልከሰከሽ እንደነበረ በግልጽ ሄጄ ነው የምነግረው በደንብ ነው የምነግረው ሰላም ውድ የታዲ ዩቲዩብ ቤተሰቦች እንዴት ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ እናንተም በያላችሁበት ጤናችሁ ብዝት ይበልልን እያለን ዛሬ ደግሞ ያው ሰሞኑ በተፈጠሩ ነገሮች ላይ ልናወራ ወይም ደግሞ በተራዬ ላወራ ነው የመጣሁት ያው እንደሚታወቀው ሰሞኑ የተፈጠሩ ብዙ ነገሮች አሉ ትላንትናም ታዲ የሰራው አለ አስታርቆኝ ከማማጋ ምናምን ብሏል ያው ሪል እኔና እሱ በነገሮች ላይ ማውራት አቆመናል ስለተጣላ ምናምን ነገር አናወራም ስለተፈጠረውም ነገር ምንም ምላሽም አልሰጠኝም እኔም ደግሜ አልጠየኩትም በዛ ነገር ላይ ወሬችን አቆመናል አሁን ግን የተፈጠሩ ብዙ ነገሮች አሉ እሱም ከማማጋ መታረቅ ይፈልጋል እኔም ደግሞ ፍቅረኛዬ መጥቷል እና ያልታሰበ ዱብዳ ወርዶብኛል ነገሮች እንዳሰብኳቸው እየሄዱልኝ አይደለም ማለት እኔ የምፈልገው የራሴ ፕላን እና እቅድ ነበረኝ ያ እቅድ ደግሞ ያው ፍቅረኛዬ ከአዲስ አበባ መጥቶ እቅዴ ሊበላሽብኝ ነው ማለት ነው እስካሁን ይወቀሪ አላቀም ሰሞኑ ለበዓል ነበር የመጣው እና ይሄን ነገር ደግሞ እሱ ካወቀ የእናሱ የመጨረሻችን ነው የሚሆነው በዚህ ጉዳይ ላይ አለ አይደል ሪል አንድ ፍቅረኛሞች ይተማመናሉ አዎ ግን ሆነ ነገር ሲፈጠር ያ እምነት እየጎደለ ነው የሚመጣው ምንም አይነት እውነተኛ ሆነ ብትገኝ እንኳን ያ ነገር እየጎደለ ነው የሚመጣውና እኔም እንደዛ ነገር እንዲሆንብኝ አልፈልግም ህይወቴ ነው 3 አመት የለፋውለት ፍቅር ነው ይሄና እሱ መጥቶ ይሄን ነገር ሰምቶ ነገሮቹ እንዲበላሹብኝ ስለማልፈልግ ከታዲዮስ ጋር መነጋገር ነው ዋናው አላማዬ ማለት በቃ ለታዲ ደውይለት ለሱ እንዳይናገርብኝ የ3 አመት ፍቅሬ እንደሆነና እንዳይበጠበጥብኝ ላይፌ ምችለውን ያህል ጠይቀዋለሁ ከተስማማው ወይም ደግሞ ሊመጣ ሊያገኙኝ ፍቃደኛ ከሆነ ማለት ነው እና እሱም ደግሞ የሚፈልገው ነገር መቼስ አያጣም ያው ነገሩ እንደ ድርድር ነው የሚሆነው ይመስለኛል እንደዛ የሚያደርግ ነው የሚመስለኝ እሱም ቢሆን ከኔ የሚፈልገው ነገር አለ እሱ እኔም ደግሞ ከሱ የሚፈልገው ነገር አለ ሪል ፍቅረኛዬ ካወቀ በጣም መጥፎ ነገር ስለሚፈጠር ደግሞ አምኖኝ ነው ከዚህ እንኳን አዲስ አበባ ከ2 ወር በፊት ሄደው እንጂ ሪል ወይጄሽ ልሂድ ወይም ደግሞ እኔ እዚህ ልሁን ብሎኝ ነበር ችግር የለውም ሳተና ምናምን ብዬ ዋሳመየው ነው ሄደውና ይሆናላ ገና ሀገር ከመቀየሩ እንደዚህ አይነት ነገሮች ሲፈጠሩ ያው ከባድ ነው የሚሆነው እኔ ላይና ይሄን ነገር ለማስተካከል ከታዲዮስ ጋር እንነጋገራለን እና እስኪ አሁን ታዲ እንደውልለት አሁን ማግኘት አይችሉም እባክዎ ትንሽ ቆይተው እንደገና ይሞክሩ ስልኩ እየሰራልኝ አይደለም ለምን እንደሆነ እንጃለት እንግዲህ ትንሽ ወደ ቤት እንሂድ እሺ ውስጥ ምናምን ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም እባክዎ ትንሽ ቆይተው እንደገና ይሞክሩ ነገሮች በጣም እየከፉ ነው እንግዲህ እንዴት እንደማደርግ አላውቅም የሱን ስልክ ካልሰራ ማገኝበት ስልክ ያለ አይመስለኝም እስኪ ለማንኛውም እንፈልግ ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም እባክዎ ትንሽ ቆይተው እንደገና ይሞክሩ
ወይ ታዲ ወይ ሰላም ነው አሎ እንዴት ነህ? ኖሪሳ ምን ፈለግሽ? አይ ፈልጌ ነበር በሆነ ጉዳይ ላይ እንድናወራ። ለምን? አይ የምናወራበት ጉዳይ አለና አንቺ ስትፈልጊ ብቻ ደስ የሚልሽ ስትፈልጊ ደስ አይልሽም እንዴ? ስፈልግም እኮ የተገኘውልህ መሰለኝ። አዎ እሱማ። ስለዚህ እኔም በምፈልግ ሰዓት የመምጣት ግዴታ አለብህ። የለብኝም ግዴታ። ግዴታማ አለብህ። የለብኝም። አትርሳው ልጅህን በወዴ መሸከሜ። ኧረ እባክሽ እውነት ውሸት ሆኖ እኮ በጣም ብዙ ሺህ ጊዜ ነው ያንኛለው ጓደኛዬን ለማሳመን እንጂ አንቺን የምጠራሽ። ስለዚህ ያንተ ልጅ መሆኑን እስካመንክ ድረስ በመፈልግ ሰዓት የግድ መምጣት አለብህ። ለምንድን ነው እንደዚህ የምትይኝ? እሺ ለማንኛውም የልጅ ኖሬ ለጊዜው ወደ ጎን እናርገውና አሁን በጣም ስለምፈልግ መምጣት አለብህ። የት ነሽ? የተለመደችው ቦታ ቁጭ ብያለሁ። አልቆይም ግን ችግር የለውም። 2 ደቂቃም 3 ደቂቃም ይሁን ለአንተም ደስ የሚል የምስራች ነው የመጣልህ። ና ብቻ አንተ። ኧረ ምንም ደስ የሚል ምስራች የለም። እኔማ አንገቱ ራሱ የምስራች ነው። በልና ያው እንደሰማችሁት ነው፣ እየተመናቸከ ነው። ቢሆንም ግን እመጣለሁ ብሏል እና ያው ለሱ እውነት ደስታው ነው የሚሆነው ይሄ ነገር። ምክንያቱም የሚደራደርበት ነገር አገኘ። የኔ ፍቅረኛ እንዳለኝ ጭራሽ አያውቅም ነበር፣ አልነገርኩትም ነበረ እና አሁን ፍቅረኛ እንዳለኝ ያውቃል። ፍቅረኛ እዚህ እንደመጣ ሲያውቅ ደግሞ ይበልጥ ነገሮችን ያወሳስባቸዋል። ማለት እኔ እሱ ላይፍ ላይ ገብቼ ምን ያህል ቼንጅ እንዳረኩኝ አላል በትንሽ ነገር ምን ያህል ህይወቱን እንደቀየርኩበት ጠንቅቆ ያውቃል። እናም ያው ሊበቀለኝ በደንብ ነው የሚፈልገው። ስለዚህ ድሉ ተሳክቶለት አገኘኝ ማለት ነው ባሁኑ። ብቻ ፈጣሪ ያውቃል። ምናልባት እንደኔም ላይሆን ይችላል። ልቡን አራርቶለት ከሆነ ላይናገርብኝ ይችላል፣ አይታወቅም። ግን ከነገረው ለኔ ከባድ ነው የሚሆነው። እውነት በስማ ያው ወንድና ሴት እኩል አይደለም። የኔ ከሱ በጣም ይለያል። ብቻ እስኪ ይምጣና የሚለውን እንሰማለን። ዋናው እሱ መምጣት ነው እዚህ ጋር። ወይ እንዴት ነህ? አማን ነው ተላልክ አሎ እና ሰላም አትለኝም እንዴ? ለምን እንደምልሽ ለምን ደሞ አትለኝ እንዴ? ይልቅ ፋሚሊዎች እንዴት ናቸው? እነሱ ናቸው የሚያዋጡኝ። ይሻላል። እንኳን ደህና መጣ። በመጀመሪያ እንኳን ደስ አለህ። ምንድነው ደስ ያለኝ? ያው ለአንተ ደስ የሚል የምስራች ነው በለው። ምን ነገር ምንድነው የምስራች? ከሚስት ጋር ካልታረክ ለአንተ የምስራች አይደለም ምንም ነገር። ህይወቴን እንደዛ ጨለማ አድርጋችሁ እንደፈለጋችሁ ይሆናችሁ ስለምን ምስራች ነው ለኔ የምነግርኝ? አይ አይዞህ እንደፈለግን አልወድም። እኛም ምክንያት አለን። ምን ምክንያት ነው ያለሽ አንቺ? አንቺ እኮ ዝም ብለሽ በደፈናው የምትንቀሳቀሽ ሰው ነሽ። ምን ነው አሁንም አላመንክም እንዴ? እኔ ደዳልበት መራራቱ ነበር። ለምንድን ነው ማት ያረከው እኮ ረስታቀዋለህ? እኔ ምንም የማውቀው ነገር የለም። ሁሉም ነገር አውቃችሁ ነው። ዳንዘዘ ነበር እንዴ? ዛኔ አውቃችሁ ነው ያ ሁሉ ነገር የሆነው። ጸጌ ለማንኛውም በቃ የሁሉ ነገር እያደረጋችሁ ያለው እኔ ስለሱ አይመለከተኝም። አሁን ወሬ እንግዲህ በደንብ ነው የሚመለከትሽ እንጂ እንዴት ነው የማይመለከትሽ? እስከ መች ነው በዚህ ጉዳይ ላይ የምንጨቃጨቀው? ያመሰቃቀላችሁት ህይወት አንሶ አሁን ጭራሽ ምንም አይመለከትሽ። የኔ ደህና አድርግ ልታመሰቃቀለው መጥቶልሃል ማለት ምን ማለት ነው? መጥቶልሃል የምትይኝ አሁን እኔ ምን አገባኝ? አንቺ እኮ ነሽ የሰው ህይወት ላይ ገባችሁ። ስለላውን ወሬ ተወውና ስለ አንቺ ህይወት ነው አይመለከተኝም። አንተ ሰው ምሰማኝ ከሆነ ስማኝ። ላወራክ ነው የመጣሁት። በዚህ ጉዳይ ልንጨቃጨቅ አይደለም። ምንድነው የምንጨቃጨቀው? ምን ነው እየተጨቃጨቅን እኮ ነው አሁን እኮ። ታዲያ ለምን ነው የምጠለኝ? ለምን እንደፈለግሽ? ምንድነው የምታወሪኝ? ተረጋጋ። ታዲያ ለምን ነው የምረጋጋው? የሰው ህይወት እያጨለማችሁ እንደፈለጋችሁ ይሆናችሁ። ላታዳምጠኝ ለምን መጣ? እኔ ሄዳለሁ እኮ አሁንም ማዳመጥ አለብህ። ዛሬ ብትሄድ እኮ ነገ ከነገሩ አትሸሽም። ምንድነው ነገሩ? ለማንኛውም ተረጋጋና ልንገርህ። የምስራች ነው ካልኩ የማዳመጥ እኔ እኮ ምን ነው ማንም ሊበለከት ይችላል። ስለዚህ እኔ የሰማሁት ነገር እኮ አንቺ ድጋሚ ተነግሪኝ መምጣቱን ልትነግሪኝ ነው? መጣልትኝ ነው? እንዴት ነው ያወቀው? እንዴት ነው ያወቀው ማለት ነው? ምን ማለት ነው? እኔ ስንት የሚያጓደኝ አለኝ እኔ ሲጀመር አንቺ አላቅም እሱን ግን አንቺ ራሱ እስካሁን እኔ መደበቅሽና እሱንም ይሄን ነገር መደበቅሽን በማወቄ በጣም ነው ያዘንኩት። ሲጀመር አንቺ ለራስሽ ህይወት ብቻ ለሰው ህይወት ብቻ አይደለም ለራስሽ ህይወትም አትራሪም። ለራስሽ ህይወት ማለት ነው ወይስ ቀልድ ነበር ያልሽው? የምን ቀልድ? 3 አመት ከቀለለ ነበር እና ታዲያ
ይሄ ሁሉ ጊዜ አብረሽ በውሸት ነው እንዴ? ማን ነገረ? ማን ነገረ? ሲጀመር ነው አሁንም ሄጄ እኮ እሱን ማግኘት እችላለሁ። አሁንም ሄጄ መናገር እችላለሁ። ያ ምን ህይወት ነው? አንቺ ህይወት እንዳለው ሰው አልሆንሽም እኮ። ህይወት እንዳለው ሶስቶኝ እኮ ነው ያንቺ ህይወት የሚጠበቅልሽ። እሺ በቃ ተረጋጋ። ፍቅረኛ እንዳለኝ ያውቃላ እና መጥቷል እና ስሚ እኔ ከጀለሶቹ ቢሆን ከማንም ይሁን ለበዓል እናቱ ጋር እንደመጣ ሰምቻለሁ። አንዴ ሁለተኛ አንቺና እሱ ከተለያያችሁ እሱ እዛ አዲስ አበባ ከሄደ ገና 2-3 ወር ነው። በቃ ብዙ ነገር ነው የሰማሁት። አንቺ ግን በጣም ወራዳ የሆነ ምን አይነት ልብ እንዳለሽ ራሱ አለ። ሰው ያፈና አትክፈት። ምን አይነት የሆንሽውን የነገርኩሽ በቃ አንቺ ለገንዘብ ብለሽ እዚህ ስትልከሰከሽ እንደነበረ በግልጽ ሄጄ ነው የምነግረው። በደንብ ነው የምነግረው። አንቺ የሰው ነው ተናገራለህ እንጂ በክብሬ እንኳን አትምጣ። ምን ክብር እኮ ራስሽ ሲጠብቅ ነው። ራስሽ ተው እንጂ ምን ይላል ክብርሽን እኮ። ለማንኛውም በዛ ወሬህን ተው። ስድብህን ደግሞ አቆም። ረጋበል። ለምንድን ነው የምረጋጋው? አንቺ የማንንም ህይወት እየዞርሽ የምታበላሽው ማነሽ? የኔ ህይወት ማበላሽ ስለምፈልገው ታበላሽልኝ። እሱማ በደንብ ነው ተበላሽ እኮ። አንቺ ስለ ህይወትሽ ብታስቢና ብትጨነቂ ኖር ይሄን ነገር አታደርጊም። እዚህ ታገቢ በምን ተሮ ምናምን አታስከይደውም ወሬውን እንዴ? ያማህል እንዴ? አስካነት እንተረጋጋ። ስለ ህይወትሽ ብትጨነቂ ሰምተሽኛል? እየሰማሽኝ ነው? ስለ ህይወትሽ ብትጨነቂ ኖሮ ስለዚህ ህይወት ታስቢ ነበር። ስለ ራሳችሁ ታስቢ ነበር። ሴት ልጅ ነሽ፣ በተለይ አንቺ ነው የሚጎዳሽ። ምን አገባ በዛሻውንስ ምን አንተ ሳዳምጥ ብዙ አንቺ ምንድነው እንደ ትክክለኛ ሰው የምትጮዩ? ትክክል እንደሰራ ሰው የምትሆኚው? ዝም እኔ ቦታ ሆነስ ካላያው ድረስ ሁሉንም ነገር አንቺ ነሽ እኮ የገባሽበት። ማንም እኮ ወደ አንቺ አልመጣም። ወደ አንቺ እኮ ማንም አልመጣም። ሁሉንም ነገር ራስሽ ገባሽበት። አንቺ የሰው ህይወት አበላሽሽ፣ ጭራሽ የራስሽ ህይወት ተበላሽ። አሁን ይባስ ብሎ ራስሽ እንደ ትክክለኛ አድርገሽ ሰው ላይ መጮህ እና ራስን እንዳቀኛ ነው እንደምታው። እኔ በደንብ ትክክለኛ ሁሉንም ነገር ያረጋችሁት ወርማ አዘጋጅታችሁ እኔና ፍቅረኛ ስንት አመት የኖርኩላትን እምወዳትን ህይወቴን ትዳሬ ለመለያየት የምትፈልጉት እናንተ ናችሁ። የሰው ህይወት ላይ የገባችሁ የኔ አባት ተረጋጋስ እንዴ። የሶስት አመት ትዳር ቢሆን እኮ ታምነክ ነበር። እሷም አትርሳ። በእኔው በማታቀኝ በልጅ እኮ ጠንቅቀህ ምን አይነት ቀልድ ነው ያልሽው አንቺ? አሁን ቀልድ ይሁን ቁም ነገር እናቃለሁ። ለማንኛውም ማለት ነው አድምጠኝ። እስካሁን ድረስ ተናግረሃል። ምንም አላወራሁም። አሁን የምትፈልገው ነገር እናደርግልሃለሁ። እኔ ደግሞ በተራይ እኔ መጠይቀ መደራደር ያለው ማለት ነው። ምንድነው መደራደሪያ? አትንገሩቲና አትንገሩ። ምንድነው ማንነግረው ነገሩ? ስንት ሰው የሰማውና ያየውን ጉድ ምንድነው ማንነግረው? ራሱም እኮ ማየት ይችላል። ራሴ ነግረዋለሁ። ራስሽማ 2 ወር ሙሉ አሽሹ እኮ 3 ወር ሙሉ አሽሹ እኮ ራስሽማ አልነገርኩትም እንጂ። እና ታዲያ መዋሸት መደበቅ አይደለም እንዴ? ህይወት አይደለም እንዴ የተያዘው? ሰውየው ልጁ አሁን ሲያቅ ምን ሊሰማው እንደሚችል ታውቂያለሽ? ወንድ ልጅ ነኝ የሚሰማው ነው ይረዳዋል። በደንብ ነው የሚመለከተኝ። አንቺ እኔን ህይወት አበላሽታል። የልጁንም ህይወት ማበላሽት ጭንቅላትሽ ውስጥ ያለው ምን እንደሆነ ልረዳሽ አልቻልኩም። እኔ ከነ በቃ ልትረዳኝ ካልቻልክ ልትረዳ ሞክራ። የምትረዳበትም ምትዳስ ንገሪያት። ለልጅቷ እውነቱን አስረጃት። ውሸት እንደሆነ ተከፍሎሽ እንደሆነ ንገሪያት። እንዳላረጋግጥሽ ንገሪያት እውነቱን ብዬ 48 ጊዜ ጨቀጨኩ። ነገርኩሽ። ህይወቴን አስተካክዩ፣ ከዚህ ጨለማ ህይወት አውጪኝ፣ ስራዬን ህይወቴን ኑርበት በአግባቡ ብዬ ስንት ጊዜ ለመንኩሽ፣ ስንት ጊዜ ጮኩኝ። እኔ አሁን በሱ ሲመጣብሽ ነው ጭራሽ። አሁንማ በቃ ልንገረው ልትይ እኮ ነው። ሰላማዊ ነገር ነው። ስለዚህ እሷንም ጥራትና እውነቱን ልንገራት። አንተም ይሄን ነገር አትንገርብኝ፣ ከቻልክ አስታርቀኝ ልትይ ነው በቃ። ለዚህ ነው የጠራሽኝ። ታዲያ እሱን ካወክ ምን አለፋ? ለምንድን ነው እኔ አንደኛ ህይወቴ ተበሳቅሏል እኮ አንደኛ ተበላሽቷል። ብድር ነገር ነው ነገሩ። ያንቺ በተበትኗል፣ የኔ በተበትኗልና ያንቺ መበተን አለበት ነገሩ። በደንብ ነው መሰራልሽ። በደንብ እንደውም እኔ ራሴ ነኝ ልጁ ጋር የሚሄደው ራሴ ነኝ ፈልጌው ሄጄ ነገሩን የምነግረው ራሴ ማለት ነው። ከኔን ያረገዘችው ቃል በቃል ብዬ ማለት ነው። ያንተም ይብሳል። የኔ በስም ስንት ለያየሽኝ እኮ እድል አለ 50 በ50 ነው። እስከ መጨረሻው እንዳላረግልህ ሴት መሆኔን አትርሳ ቢያንስ። አንቺ እንዴት ነው በራስሽ የምትተማመኚው? ሙሉ በሙሉ እየሆንሽ ያለሽ ነገር እኔ እኮ በጣም ግራ እየገባኝ ያለው ነገር። አይ ሆድ እየተቃጠለ ጨጓራ እየተቃጠለ ሆድ መሰቅ ምን ይሉታል? ለማንኛውም መደራደር እንዲታየው
በታምር አደረገው ሲጀመር ጠርቼ ራሴ ነኝ የምነግረው ለልጁ ማለት ነው። እሺ አንተ ለልጁ ትነግረዋለህ? ራሴ ነኝ የምነግረው። እኔም ደግሞ በኩል ያለው አባብሳለሁ ማለት ነው። እንደፈለግሽ አድርጊ። አሻም እንደፈለግሽ አድርጊ። በደንብ ነው ማረጋው። ሁሉንም ነገር ሳልነግረው የትኛውም ነገር ሊመጣ ይችላል። እኔ እውነትን ያዝኩት፣ አንቺ ግን በውሸት ነው በጣም ብዙ ዙር እየሄድሽ ያለሽው። የትኛውም ነገር አንቺ ውሸት ስለሆነ ትንሽ ሊሄድ ይችላል እንጂ መቆሙ አይቀርም። ልንገርህና ምሳሌ አንስቼ ልንገርህ ከመቃብር ላይ የተነሳው አንስቼ ብነግርህ ደስ ይለኛል። ምንም የምትነግሪኝ ነገር የለም። ስሚኝ፣ ሰማሽ? ምንም ነገር ልሰማሽ አልችልም። ውሸት እስከተያዘልህ ድረስ እውነት ሊሆን አይችልም። ውሸት ነው በቃ። አንቺ እኮ በውሸት ነው። አሁን ላይ ያለውን አትርሳ። አንተ እማኮን የሚያመነችው ካንተ ማለት ነው እኮ። ታዲያ እኔ አንቺ ያመነችሽ አንቺ እኮ የውሸት ማስረጃ ይዘሽ መጥተሻል። እኔ በምን ላስረዳት? ምን ላስረዳት? እውነት ያለ ከሆነ እኮ እውነትህን ማስረዳት ትችላለህ። ግን አስረዳታለሁ፣ አልተረዳችም። አንቺ ወደድሽም ጠላሽም የለም። ስሚኝ፣ እናቱ ቤት ሄጄ ያለበት ሄጄ ድረስ ሁሉንም ነገር እነግረዋለሁ። አንቺም የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በላይ እኔ ምንም ሲጀመር ማውራትም ካንቺ ጋር አልፈልግም። ለምንም እንደጠራሽኝ አላውቅም። ከዚህ በኋላ ተረጋጋለህ ብዬ ነበር። እንዳትደውይልኝ ከዚህ በኋላ ይሻላል። ወይኔ እንደ ቀልድ ህይወቴ መመሰቃቀሉ ነው። በሰው ላይ ሰራውትኛ ይበቃ ብሎ ወደኔ መጣ። ጨጓራ ጋር ጥርስ መሳቅ ማለት ምን ይብታል? እኔ ዛቻውን እንደሚያደርገው በደንብ እርግጠኛ ነኝ። እሱ የሚያደርግ ከሆነ ደግሞ እኔም ህይወቴ ተበጠበጠ ማለት ነው። እስኪ የሚያመጣው እናያለን። እኔም ደግሞ የበኩሌ ማድረግ አይቀተኝም። በደንብ ነው ማሳካው።